ነገ ሐምሌ 17 አቤት 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 ስምህ በተጠራበት ቦታ ሁሉ አጋንንት ከ80 ክንድ በላይ ይርቃሉ። በቃል ኪዳንህ አምኖ በስምህ የተማጸነውን ሰው እባብና ጊንጥ አይነድፈውም፣ የምድር አውሬ አይበላውም፣ ያለ ጊዜው አይቀሰፍም፣ መብረቅ አይመታውም፣ የቡዳ አይን አያስፈራውም የተባሉ አደራ ብያለሁ። አደራ እኒህን ቅዱስ አባት ሁሉም ሰው አውቋቸው በቃል ኪዳናቸው ይታሰርና በዓላቸውን ያከብር ዘንድ ይሄን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። ሰሞኑን እንደምታውቁት ቪዲዮዎች እየታዩ ስላልሆነ ይሄም አደራ ተቀብሮ እንዳይቀር በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። ነገ ሐምሌ 17 የታላቁ አባታችን የካንሰሩ ፈዋሽ ያጋንንቱ መቅሰፍት የሙታንሳው የቅዱሱ አባታችን የአቡነ ሐራ ድንግል ወዳጅ ወንድም የነበሩ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ሕሙማንን የሚፈውሱበት ሙታንን የሚያስነሱበትና ሌሎችን አስደናቂ ተአምራትን የሚፈጽሙበት ጽዋ ከሰማይ አውርዳ የሰጠቻቸው የጸለዩበት የረገጡት የቆሙበት የነኩት አለት ድንጋይና መሬት በሙሉ አንደኛ እምነት እየሆነላቸው ሁለተኛም ደግሞ ፈዋሽ ጸበል እያፈለቀላቸው በዚያ ዘመን ድውያንን ይፈውሱ ሙታንን ያስነሱ የነበረ አሁንም በዚህ በእኛ ዘመን ደግሞ አስደናቂ ተአምራትን የሚፈጽሙት መቃብርህን የተሳለመ ኢየሩሳሌም ጎለጎታ ሄዶ የኔን መቃብር እንደተሳለመ እቆጥርለታለሁ የተባሉ ፈረሶችና ከብቶች የሚበሉትን እሳር እያጨዱ ያንን ደግሞ እየሸጡ ለነዳያን የመጸውቱ የነበረ ምን እሱ ብቻ አይደለም እሳር ራሳቸውን እንደ ባሪያ ሸጠው የተሸጡበትን ሂሳብ ደግሞ ለነዳያንና ለምስኪኖች የመጸውቱ የነበረ በአንድ ወቅትም ለችግረኞች የረሃብ ማሳለፊያ የነበሩ ለቤተ ክርስቲያን ማንኛውንም አቅሙ የፈቀደውን መባአና ስጦታ የሰጠና ያበረከተ በወርሃዊም ሆነ በዓመታዊ እንዲሁም ደግሞ በሌሎችም ቀኖች በቤተ ክርስቲያን ተገኝቶ ልጆቹን ክርስትና ያስነሳ በቤተ ክርስቲያን ተገኝቶ ቅዳሴ አስቀድሶ ቅዱስ ሥጋውና ክቡር ደሙን የተቀበለ በቤተ ክርስቲያን በገዳም ተገኝቶ ራሱም ሆነ ቤተሰቦቹ ልጆቹን ያስጠመቀ ዓይን ያላየውን ጆሮ ያልሰማውን እንዳንተ ላሉ ንጹሃን ቅዱሳን የምሰጠውን ታላቅ ስጦታ እሰጣቸዋለሁ። የገድልህን መጽሐፍ የጻፈ ያጻፈ የሰማ ያሰማ የተረጎመ ያስተረጎመ ጽፎም ሆነ አስጽፎ ገዝቶም ሆነ በስጦታ መልክ አግንቶ በቤቱ ያስቀመጠ በዓልህን ያከበረ በክብረ በዓል ቀን በቤተ ክርስቲያን ተገኝቶ ቅዱስ ቁርባን የተቀበለ ዝክርህን መታሰቢያን ያደረገ ላዘኑና ለተከዙ ሰዎች በስምህ ደርሶ ያጽናና በአንተ ስም ለተራበ ያበላ ለተጠማ ያጠጣ ለታረዘ ያለበሰውን ሰው በሙሉ ርስተ መንግሥተ ሰማያትን አወርስልሃለሁ የተባሉ የአንተ ገዳም ባለበት ቦታ የሚኖሩ ሕዝቦችን ምእመናንን በሙሉ እንደ ቅዱሳን መላእክት ኃጢአት የሌለባቸው ንጹሃን ይሁኑ። አይደለም በቅዱሱ አጽምህ የእምነት አፈር ይቅርና ይሄ ደምህ በፈሰሰበት ብዙ ጸሎት ባደረክበት በተጋደልክበት በገዳም ዘጌ በሚገኘው ቤተክርስቲያን ማንኛውም ችግር ያለበት ሰው በፍጹም እምነት ሆኖ አፈር ቆንጥሮ ወስዶ ቢቀባ ከያዘው ሕመምና ደዌ ይፈወስ የተባሉ እኒህ ጣና ደሴት ላይ ከሚገኙት ጥንታዊ ገዳማት በሙሉ አንዱና ዋነኛው የሆነውን መሐል ዘጌ ጊዮርጊስን የመሰረቱልን ይሄንን አስደናቂ መሐል ዘጌ ቅዱስ ጊዮርጊስ ቤተክርስቲያንንም ሲመሰረቱ ሊቀ ሰማዕታት ማር ቅዱስ ጊዮርጊስ በእሳት ፈረስ መጥቶ በፈረሱ ኮቴ አለቱን እንደ ውሃ አቀልጦ ምልክት አሳይቶ ገዳሜን ቤተክርስቲያንን እዚህ ቦታ ላይ ነው የምትሰራ ብሎ ምልክት ያሳያቸው። ከዚያም ከ6000 በላይ ስውራን ቅዱሳን መጥተው እየተራዷቸው ምሰሶውንና መቃኑን በንፋስ ሰረገላ እየጫኑ ከኢየሩሳሌም እያመጡ የሰሩ ወደ ፈለጉበት ቦታ እንዲሄዱበትና እንዲደርሱበት የብርሃን ክንፍ የተሰጣቸው የጣና ባህርን እንደ መርከብ በዘንጋቸው ላይ ተሳፍረው የተሻገሩ የጣና ባህርን በዘንጋቸው ተሻግረው ዘጌ የሚባለው ቦታ ላይ ከደረሱ በኋላ ለ40 ዓመት ማንንም ሰው ሳያዩ ብቻቸውን በተዓቀቡ የተጋደሉ ከዚያም ከ40 ዓመት ትጋት ውጭ ደግሞ ወደ ባለጸጋ ቤት እየሄዱ ቁራሽ እንጀራ እየለመኑ በመንገድ ላይ ያሉ መንገደኞችን ሸክማቸውን ሊሸከምላችሁ እያሉ እየተሸከሙ ከዚያች የሚያገኟትን ሳንቲም ለነዳያን ይመጸውቱ የነበሩ ሩህሩህና የዋህ አባት ከሰባቱ ኢትዮጵያውያን ከዋክብት አንዱ የሆኑና በአጼ ዳዊት ዘመነ መንግስት ከ10 ቅዱሳን ጋር ወደ ኢየሩሳሌም በመሄድ የጌታችን የመላካችን የመድኃኔዓለም የኢየሱስ ክርስቶስን ቅዱሱን ዕፀ መስቀል ወደ ኢትዮጵያ ይዘው የመጡ በጣና ደሴት ብቻ መሐል ዘጌ ቅዱስ ጊዮርጊስን አዝዋ ማርያምንና አሁን ደግሞ የእርሳቸው ቅዱስ አጽም የሚገኝበትን አቡነ በትረ ማርያም ዘዘጌ ገዳምን የመሰረቱልን ከመቃብራቸው በሚወጣው ፍጹም የሆነ ቅዱስ የሆነ የእምነት አፈራቸው የቡዳን አይን የማያሳዩና የማያስፈሩ የማያስበሉ ከማንኛውም ችግርና ደዌ የሚፈውሱና የሚያድኑ በቃል ኪዳናቸው ለተማመነ በስማቸው ለተማጸነ በዓላቸው ላከበረ ዝክር መታሰቢያቸው ላደረገ በእባብና በጊንጥ የማያስነድፉ በምድር አውሬ የማያስበሉ ያለ ጊዜ የማያስቀስፉ በመብረቅ የማያስመቱ እኒህ ባለ 12 አክሊል ባለ ብርሃን ክንፉ ደጃቸው ለረገጠ ስማቸው ለጠራ በቃል ኪዳናቸው ለተማመነ እስከ 7 ትውልድ ድረስ የሚያስምሩት የጣናው መብረቅ የሚባሉት ቅዱሱ አባታችን አቡነ በትረ ማርያም ነገ ሐምሌ 17 የእረፍት በዓላቸው ነው።
እስኪ ይሄንን ቪዲዮ እስከ መጨረሻ ድረስ የተከታተላችሁ ሰዎች በሙሉ ኮሜንት ላይ እንደዚህ ብላችሁ ጻፉ። የጣናው መብረቅ ቅዱሱ አባታችን አቡነ በትረ ማርያም ሆይ እባክህን ድረስልን እያላችሁ ጻፉ። ደስ አይልም? የጣናው መብረቅ ቅዱሱ አባታችን አቡነ በትረ ማርያም ሆይ እባክህን ድረስልን በሉ። አደራ ይሄ ቪዲዮ የደረሳችሁም በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉት። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከቅዱሱና ከርኅሩኆ ከየዋሁ ከፈጥኖ ደራሹ አባታችን ከአቡነ በትረ ማርያም ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።